እዚህ ስኬት ላይ ለመድረስ ቀላል የማይባሉ ስቃይና መከራዎችን አሳልፌያለሁ። የኔ ስቃይ የሚጀምረው ገና በልጅነቴ ነው። ልጅ እያለሁ አባቴ ባለስልጣን እንደመሆኑ መጠን ለቫኬሽን ለንደን ነበር የሚወስደኝ። አንድ ቀን ታዲያ ከትምህርት ቤት ምሳዬን ሳልጨርስ መጣውና 6.3 ሚሊዮን ብር አጠቃላይ ክፍያ መሃል ሳር ቤት የመኖሪያ ቤቶችን ከቴምር ፕሮፐርቲስ ቤቶቹን በሁለት አይነት የዋጋ አማራጮች ያቀረብን ሲሆን በቅናሽ በሙሉ ክፍያ መግዛት ለምትፈልጉ በ6.3 ሚሊዮን ብር ባለ 1 መኝታ፣ በ8.4 ሚሊዮን ብር ባለ 2 መኝታ እንዲሁም ደግሞ በ11.4 ሚሊዮን ብር ባለ 3 መኝታ ቤቶችን አቅርበናል። ቀስ ብለው በሂደት መክፈል ለሚፈልጉ ደግሞ ከዚህ የተለየ የዋጋ አማራጮችንና ምቹ ያከፋፈል ሁኔታዎችን ያዘጋጀን ሲሆን 20% ቅድመ ክፍያ ብቻ በመክፈል ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት መክፈል ይችላል። ቦታው የሚገኘው ሳር ቤት አደባባይ ፊት ለፊት አዳምስ ፓቪሊዮን አጠገብ ሲሆን ዓለም አቀፍ ኤምባሲዎችና ዲፕሎማቶች የሚገኙበት እጅግ አስተማማኝና ለኑሮም ሆነ ለኢንቨስትመንት ተመራጭ የሆነ አካባቢ ነው። እድሉ ሳያመልጠው አሁኑን ይደውሉ። ቴምር ፕሮፐርቲስ በጣም ተናዶብኝ ለቅጣት ቱርክ ላከኝ። የሚያሳዝን ታሪክ ነው። በጣም ትልቅ ዲፕሬሽን ውስጥ ገባሁ። በቀን $1000 ይመደብልኝ የነበርኩት ሰው እታች ወርጄ የማይመጥነኝን $999 ይመደብልኝ ጀመር። ዲፕሬሽኔ ከቀን ወደ ቀን እየባሰ መጣ። በዚህ ሁኔታ ያለው ድንገት አደናቅፎኝ ወደኩና የፍራሽ ጠርዝ መታኝ። እስከ ሞት የሚያደርስ የግንባር መላላጥ አጋጥሞኝ 19 ሀገር ነው ሄጄ የታከምኩት። እስካሁን አልዳንኩም፣ በልዟል። አይ ታሪክ። ይሄ በእንዲህ እንዳለ አንድ ቀን ተኝቼ የቢዝነስ አይዲያ መጣል። ከዛ ሄድኩና አባቴን አዋራሁት። አባቴ እሺ አለኝ። እሺ ሲለኝ በቃ ጥሩ ነገር ሰጥቶኝ በጥሩ ሁኔታ ቢዝነሴን አንቀሳቅሳለሁ የሚል ግምት ነበር። እሱ ግን ሰፋይች ነው ጉድ የለም $300 ሚሊዮን እና እንዲሁም 5 አዳዲስ ሲኖትራኮች 20 ኮንቴነር ዕቃ አምጥቶ በዚች ተንቀሳቀሳለህ። ምን አይነት ጨካኝ አባት ነው! በስመ አብ! ሰማይ ምድሩ ተደፋብኝ። የሚይዘው የሚጨብጠው አጣ። ኧረ የስቃይ መዓት! ዛሬ ቢዝነሳችሁን ለመጀመር ያሰባችሁ ሰዎች ከኔ የህይወት ተሞክሮ አንጻር ከፍተኛ ተጋድሎና ትንቅንቅ ይጠብቃችኋል። በአጠቃላይ አይሳካም።